ሰላም ቤተሰብ እንዴት ናችሁ? ዛሬ የምሰራላችሁ ግሩስ ነው፣ የአረብ ቂጣ ማለት ነው። በመጀመሪያ የሚያስፈልገን 2 ኩባያ ዱቄት፣ ከዛ ትንሽዬ ጨው፣ ከዛ ውሃ ነው። እንደዚህ አድርገን ቆንጆ አድርገን እናቦከዋለን። እንደዚህ በደንብ ሽት እናደርገዋለን። ትንሽ ግን ለስለስ እናደርገዋለን ጋይስ፣ ምክንያቱም እንዲዳመጥና ለስለስ ብሎ እንትን እንዲል እንሰራዋለን። እንደዚህ አድርገን ቆንጆ አድርገን እናቦከዋለን። እንደዚህ ለስለስ አድርገን ትንሽ ለስለስ ታደርጉታላችሁ። እንደዚህ ካቦካችሁ በኋላ ከዛ ለስለስ እንዲል እና ቤተሰብ ያው 10 ደቂቃ ቆይቼ ተመልሻለሁ። 4 ቦታ እንደዚህ ቆራርጠዋለሁ ማለት ነው። እንደዚህ አርጌ የኔ ዱቄቱ ትንሽ ወፈራ ብሎብኛል። እናንተ ግን ያው ቀጠን ላላ ለማድረግ ሞክሩ ከኔ ማለት ነው። ትንሽ ለመዳመጥ እንዲመች ማለት ነው። ለስለስ ሲል ተብሎ የመዳመጥ ነገር አለውና እንትን ይላል። እንደዚህ አድርጌያለሁ። በመጀመሪያ እንደዚህ ካልኩ በኋላ ዘይት ጣው ላይ እንቀባው። ከዛ እንደዚህ ዳምጠዋለሁ ማለት ነው። እንደዚህ አድርጌ እንደዚህ አድርጋችሁ ትዳምጡታላችሁ ጋይስ። ያው ትንሽ አስቸገረኝ፣ ምክንያቱም ትንሽ ስለወፈረብኝ ዱቄቱ ማለት ነው ሊጡ። እናንተ ደግሞ ለስለስ ታደርጉታላችሁ ቶሎ እንዲዳመጣችሁ ከፈለጋችሁ። እና አረቦች ጋይስ በጣም ነው የሚወዱት ይሄንን ቂጣ። ግሩስ ነው የሚባለው፣ ግሩስ ቂጣ ነው የሚሉት። ከዛ እንደዚህ አድርጌ ቆንጆ አድርጌ ዳመጥኩት ማለት ነው። ከዛ በኋላ ዘይት ቀባዋለሁ። እንደዚህ አጥፋለሁ፣ እንደዚህ አጥፋለሁ። አሁንም እንደዚህ ከዛ ዘይት ቀባለሁ። ከዛም ጋይስ ዳምጠዋለሁ ማለት ነው። እንደዚህ አድርጌ ዳምጠዋለሁ። ያው ጧት ብዙ ጊዜ እንደዚህ እሰራለሁ እኔ፣ ማዳሜና ሰውየው ልጆቹም ስለሚወዱት እንደዚህ አድርጌ ያረኩት። ከዛ ትንሽ መዳመጫው ስላስቸገረኝ በእጅ እንደዚህ ያስተካከልኩት፣ እንደዚህ አድርጌ ያስተካከልኩት ማለት ነው። እንደዚህ አድርገን ሁሉንም አሁን ጨረስን እንደዚህ እና ጋይስ ዳምጬ ጨርሼ እንደዚህ እየጋገርኩ ነው ቂጣዬን። ከዛ ከጎን ደግሞ ሻይ ሀሊቤ እንደዚህ ፏፏ እያረኩ ነው እና በጣም ነው የሚያምረው ጋይስ። አረቦቹ በጣም ነው የሚወዱት የግሩስን ቂጣ። እንደዚህ እየጋገርኩ ነው ጋይስ። የበሰለልን ነው። ዋው እንዴት እንደሚያምር ብታይ፣ ልስልስ ያለ ነው ግን እንዳይቀዘቅዝ ከስተ ቀብት ታርጋዬ። እንደዚህ ጋግረን ጨርሰናል። ይሄን ይመስላል። በጣም ነው የሚያምረው። ትወዱታላችሁ። አመሰግናለሁ። ባይ